ወይዘሮ ዝናሽ ለልጇ ለኤሚ ሁሉንም ነገር ከሞከረች በኋላ አልሳካላት ካለ በኋላ ዛሬ ላይ ደግሞ አቶ ለይኩንን ለመበቀል ልጇን ለመጠቀም ሙከራ አድርጋ ነበረ። ታዲያ አሁን ላይ ደግሞ ኤሚ ለአባቷ ለአሳዛኙ አባቷ ያለበት ሁኔታ ከሰማችው አዳዲስ ነገሮች አንፃር አሁን ላይ ፍቅሯ ለአባቷ አድርቷል። ታዲያ ይህንን በማድረጓ ደግሞ እናቷ እንግዲህ አንቺም ጨክነሽብኛል፣ ሁላችሁም ጨካኞች ናችሁ በማለት እንድትቀበላት አላስፈላጊ የሆነውን ጥያቄዋን እሷን በአባቷ ላይ ፊቷን እንድታዞር ያደረገችውና ያቀረበችላትን ጥያቄ ከተግባር ባለማዋላ ራሷን በመጥፋት ራሷን የማጥፋት ሙከራ በማድረግ እንግዲህ አንቺ ነሽ ጨካኟ፣ አንቺ ነሽ ምክንያቷ በማለት ኤሚንም እንግዲህ ወደ ፈተና ጋብዛታለች። ታዲያ አሁን ላይ ደግሞ ኤሚ አባቷ ያለበት ሁኔታ ነገሮችን ምን እንደሆኑ እያንዳንዳቸውን ነገሮች ባታውቃቸውም ነገር ግን ናሆም የነሱ ልጅ አለመሆኑና ወይዘሮ ዝናሽ ደግሞ ከሌላ ሰው የወለደችው ልጅ እንዳላት ዳግም የኤሚ ወንድም በመሆኑ ታዲያ ይህ በደል ነው አባቴን ጭንቅላቱን ያሳመመውና አንድ ክፍል ዘግቶ እንዲቀመጥ ያደረገው። አይ ይህን ነገር ደግሞ በትንሹ ካወቅኩኝ ቀጣዩ ደግሞ ምን አይነት እስከዚህ የከፋስ ሚስጥር ሊኖር ይችላል በማለት እንግዲህ ከእናቷ ይልቅ አባቷን መርጣ የአባቷን ጉዳት እያዳመጠች የአባቷ ተቆርቋሪ ለመሆንም ጥረት እያደረገች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል ኑሐሚን እንግዲህ ከዚህ በፊት በናሆም ፍቅር የወደቀች ሲሆን ናሆም ይህን ይሆናል በማለት በእንባ እንዲሁም በልፋት አብሮ በመስራት እቤታቸው በመቀመጥ የተለያዩ ሙከራዎችን አድርጋ አልተሳካላትም ነበር። ታዲያ ዛሬ ላይ ደግሞ ወደ ራሷ ቤተሰብ አብረው ለስራ በተሰማሩበት ባደገችበት አካባቢ በንጹህ ነፋሻማ አየር በሚገኝበት በተወዳጁ ቦታ ላይ ማንነቷን ሙሉ አዛኝነቷን ታታሪነቷን ሁሉ ነገሯን ከተመለከተ በኋላ እንግዲህ ናሆም ወደ ኑሐሚን እንደተሳበ ተመልክተናል። ወይዘሮ ዝናሽ ለኤሚ ያቀረበችላትን ጥያቄ ምን ታስቢያለሽ የሚለውን ጥያቄ ደግሞ ምን ታስቢያለሽ በዚህ ሰዓት ማለት ምን ማለት ነው አባዬ በዚህ ሰዓት እንደዚህ ሆኖ የሚለውን እንግዲህ ኤሚ ያልታሰበች ልጅ ኤሚ በጣም ቀበጤና በጣም መረባሽ የነበረች ልጅ ከእናቷ ጋር አብራ ብዙ ተንኮል ሲሰራ የነበረ ቢሆንም ነገር ግን ተንኮሏ የቤት ሰራተኞችን ከማበሳጨት ሰራተኛ ነው ብላ ከማንገላታት ያለፈ አልነበረም። ታዲያ አሁን ላይ ደግሞ የእናቷን ጭካኔ በአባቷ ላይ በተለይም ደግሞ በአባቷ ላይ ልታሳርፈው የነበረውን ጭካኔ አሁን ላይ ኤሚ በሷ በኩል እንዳይመጣና አባቷን ለመታደግ አባቷ ራሱ ላይ በር ቆልፎ በመቀመጡ እየተጸጸተች አባቷን በምን መንገድ ልትረዳው እንደምትችልና ቤተሰቦቿን በምን መልኩ ልትታደግ እንደምትችል እንግዲህ ያለ እድሜዋ ከፍ ዝቅ እያለች ትገኛለች። በመቀጠልም ደግሞ ናሆም ወንድሜ ብላ አብራው ያደገችው ሌላ ወንድም የለኝም እያለች የነበረች እንግዲህ ዛሬ ላይ ደግሞ ወይዘሮ ዝናሽ ወንድሟ አለመሆኑንም ከተናገረች በኋላ ለሱ የተባለው ንብረት በሙሉ ወደሱ እንዳይተላለፍ የሌላ ሰው ልጅ በመሆኑና ከነሱ ባለመወለዱ ስለዚህ አባትሽ ሀብቱን ወደሱ ሙሉ በሙሉ ሊያስተላልፍ ነው። ስለዚህ አባትሽን በተንኮል ማሸነፍ አለብን። እኔ ደግሞ የዚህ ቤት ባለቤት አንቺ ነሽ፣ ሀብት ንብረቱ ይገባሻል የምለው አንቺ ነው በማለት እንግዲህ አቶ ለይኩን ላይ ልታዘምታት ፈልጋ ነበረ። ነገር ግን ኤሚ ከፈለገ ሀብት ንብረት ጥንቅር ማለት ይችላል፣ ወንድሜ ነው፣ እኔን እንደዚህ የጎዳይ ነገር ነገ ጧት ደግሞ ይህ ነገር ከወንድሜ ዘንድ ቢደርስ ምን ያህል ሊጎዳው እንደሚችለው መገመት አይከብድም። ከዚህ በኋላ ናሆም ወንድሜ ነው፣ እኔን የጎዳኝ አበሳጨኝ ነገር ከሱ ጋር ደርሶ እንዲጎዳ አልፈልግም፣ ሀብት ንብረትም አይደንቀኝም ስትል ምርጥነቷንም አሳይታለች። አቶ ለይኩንም ይህን ሁሉ ነገር ካደረገችበት በኋላ በሳቸው ላይ ከወለደች በሳቸው ላይ ብዙ ግፍ ካደረገች በኋላ ዛሬ ላይ ነፍሰ ገዳይ እንዲሆኑ ያደረገቻቸው እሷ በመሆኗ እንግዲህ ሀብት ንብረት የሚባል ነገር ምንም ነገር አልፈልግም፣ ይህንን ነገር ካስተካከልኩ በኋላ የህሊና እረፍት የማገኝበት ቦታ እጄን ለመንግስት እሰጣለሁ በማለት እንግዲህ ንብረቱን ወደ ናሆም ይገባዋል ወዳለው የኔ ድርሻና ናሆም እንግዲህ ንጹህ ልጅ ከዚህ በፊት ንጹህ ልጅ መሆኑን ያምናል። ከዚህ በፊት የተለያዩ ቅጣቶችን ሊቀጣው የፈለገው ደግሞ ልጁ ባለመሆኑ ሳይሆን ከዚህ በፊት ይቀጣው የነበረው እንግዲህ ናሆም ይጠጣ ይሰክርና ይረብሽ ስለነበረ
ወደ ራሱ እንዲመለስ ይህንን ንብረት እንግዲህ ምን ሊያደርገው እንደሚችል በዚሁ ከቀጠለ ህይወቱንም ሊያመሰቃቅል እንደሚችል ስለተገነዘበ ነበረ። ታዲያ አቶ ሌኩን ሀብት ንብረቱን ወደዚህ ማስተካከሉን የፈለገው አሁን ላይ ያ ሀብት ንብረት በናሆም ስም ሆኖ ቢሆን ኖሮ አምራን ምን ልታደርግ እንደምትችል እንግዲህ ባለው በትንሽዬው እንኳን ባልተሰጠው ነገር የምን ያህል እየተጫወተችበት እንደሆነ መገመት አይከብድም። በዚህ ሀሳብ ደግሞ ወይዘሮ ዝናሽም ከዚህ በፊት ተስማምታም ነበረ። ሀብት ንብረቱ በሱ ስም ከሆነ ይቺ ልጅ ምን ፈልጋ ወደዚህ ቤት እንደመጣች መገመት አይከብድም። አይደለም የናሆም ያልሆነውን ንብረት ይቅርና ቤታችንንም የኔንም ንብረት ቆዳዬን ልትገፍ ምንም አልቀራትም ስትል የነበረች ልጅ ታዲያ ዛሬ ላይ ደግሞ ይሄንን ነገር ከግንዛቤ ሳታስገባ ታዲያ አሁን ላይ ደግሞ አቶ ሌኩንን እንደተጠያቂ አቶ ሌኩንን ባይወልዱትም ልክ አባት አልነበርክም እኔ እናት ነበርኩኝ ወይም ደግሞ አሁን ላይ ልጃችን ስላልሆነ ስለዚህ ሀብት ንብረት አይገባውም በሚል ለኤሚ አድርጋ የራሷን በሌላ በኩል የምታጣውን ነገር በአምራን በኩል የምታጣውን ነገር እንግዲህ በኤሚ በኩል ልታገኘው ትጥራለች። አቶ ሌኩንም ሀሳባቸው ሁሉ የነበረው ናሆም ወደ ራሱ ተስተካክሎ እሳቸው የመረጡለትን ሴት ጥሩ ሴት የተባለች የተረጋጋች እንደሱ የምትቅበዘበዝና የምትሰክር ሳይሆን የተረጋጋች የቤት ልጅ ልክ እንደ ኑሐሚን አይነት ጨዋ ወልዶ ጨዋ ያሳደጋትን ህይወቱ እንዲስተካከልልን ነበር የመረጠው። ታዲያ በዚያን ሰዓት ደግሞ ወይዘሮ ዝናሽ በዚያን ሰዓት ደግሞ እንደዚህች አይነት ባላገር እንደዚህች አይነት ሰራተኛ ስራ የምትሰራ ለልጄ አትመጥነውም፣ ለልጄ የምትመጥነው እንግዲህ በዘር በመቁጠር እንደ ዝናሽ ማንደፍሮ አይነት ቤተሰብ ዘር ሀረግ በመቁጠር የተካበደላትን እንግዲህ ያበደችውን በእኔ ምርጫ ብላ ነበር። ነገር ግን ናሆም የሁላቸውን ምርጫ ውድቅ አድርጎ በራሱ ሀሳብ የወደዳትንና ያፈቀራትን እሱ እንዳሰባት ባትሆንም የመረጣትን ሴት አመጥቶላቸው ቤተሰቡን በሙሉ አንገብግባ ነበር። ይሁን እንጂ አሁን ላይ ግን አምራን ይህንን ነገር የቤተሰቡ ሚስጥር እንዲሁም ደግሞ እያንዳንዳቸውን ነገሮች ወደ አላስፈላጊ ቦታ ብታመራቸውም ነገር ግን ኑሐሚን በጨዋነት ልታስተካክላት የነበረችውን ወይዘሮ ዝናሽን አሁን ላይ ደግሞ በኃይል ልታስተካክላትና ልትቀጣትም እየፈለገች ጥሩ ማስተማሪያ ምልክትም እንደሆነች ናሆም የተረገመች በማለት ያመጣት ልጅ አሁን ላይ ደግሞ ለአቶ ሌኩንም ምናልባትም እሷ የጨከነችበትም ምናልባትም ጨካኝ ብትሆንም በዚህ በኩል ከአቶ ሌኩን ንብረት ወስዳ አቶ ሌኩንን ማሳመን ባትፈልግም ነገር ግን ለአቶ ሌኩን መጥፎ ልብ እንደሌላትና ወይዘሮ ዝናሽን እሳቸው ላይ ያደረገችውን ነገር እሷ ማስተካከልም እንደምትፈልግ መልካም ነገርም እንዳላት በትንሹም ተመልክተናል። ምክንያቱም ከዚህ በፊት በኤዲቲንግ ያስተካከለችውን ቪዲዮ አቶ ሌኩን ላይ መረጃ እንዲያዝና የልጇን አባት ገሎታል በሚል መረጃ ለማስያዝ እሷን ካስወጣች በኋላ በኤዲቲንግ ታዲያ አቶ ሌኩን ገሎ አቶ ሌኩን ብቻውን እንደቀበረው የሚያሳይ ምስል እንዲቀረጽ ካደረገች በኋላ ይህንን ምስል እንግዲህ እሳቸው ላይ አድርጋ ምን አይነት ማስፈራሪያና ምን አይነት ነገር ከእሳቸው እንደምትፈልግ እድሜ ልኳን በምን እየገዛቻቸው ልትኖር እንደሚችል በማይታወቅና እንግዲህ በማይገመት መልኩ እሳቸውን በዚህ አይነት ልክ ወርዳ ይዛባቸው ነበረ። ታዲያ አምራንም አሁን ላይ አቶ ሌኩንም በዚህ በኩል ማሰቃይ ባልፈልግም ነገር ግን ያደረግሽውን ነገር እኔ ደግሞ ለሳቸው ለምን ይሄንን ቪዲዮ እንዳያሽባቸው አውቃለሁና በማለት ፊት ለፊትሽ ላይ ቆሜብሻለሁ ስትል የወይዘሮ ዝናሽ ሴራ እንዳይረመድ ያደረገች እንግዲህ ክፋት ቢኖራትም ሁለታቸውን በክፋት የተመሳሰሉ ቢሆንም አቶ ሌኩንን ልትታደግ የቻለች እንግዲህ ክፉ ብትሆንም ዛሬ ላይ ለአቶ ሌኩን መዳንና እንዲሁም ምናልባትም ደግሞ መቀመቅ ውስጥ እድሜ ልኩንም እያሰቃየችው ከመኖርም ታድገዋለች። ታዲያ አሁን ላይ ደግሞ ኤሚ የአባቷ ሀዘን እንዲሁም ወንድሟ ደግሞ ይህንን ነገር ቢሰማ እሷ አሁን ላይ ቤተሰቦቿ ያሉበት ስቃይ፣ ቤተሰቦቿ መበታተን፣ የቤተሰቦቿ በዚህ ደረጃ አሳዛኝ ነገር መግጠሙ እያሳዘናን፣ ነገር ግን ከአባቷ ጋር በመቆሟና የእናቷን ሀሳብ ውድቅ በማድረጓም ወይዘሮ ዝናሽ ራሷን የማጥፋት ሙከራ አድርጋ ነበረ። ታዲያ አቶ ሌኩንም ልጁን ጠርቶ እንደዚህ አይነት ነገር እንዳታደርግ ነፍሷን ከታደገም በኋላ እሳቸው ግን ከአቋሙ
ዝንፍ እንደማይሉ ማድረግ ያለበትን ነገር እንደሚያደርግም ወደፊት እንዲሁ ደግሞ ኤሚም ምርጥ የአባቷ ልጅ አባቷን እንደምትታደግ እንግዲህ ሁለታቸውንም ደግሞ እንዳይፋቱ በተለይ ደግሞ ወይዘሮ ዝናሽ ራሴን አጠፋለሁ ያለችበት ምክንያት ለልጇ እንዳስረዳቻት እንግዲህ ሊፈታኝ ነው ይህንን ቤተሰብ መለየት አልፈልግም ለልጄ ለናሆምም ከፍቼ አላውቅም ትላለች። በእርግጥ ለናሆም ምርጥ እናት ነበረች። በምንም መልኩ የተለየ ነገር አይተንባት አናውቅም ነበረ። ነገር ግን አሁን ላይ አምራን ባደረገችው ነገር ከቅርብ ጊዜ ወዲህ እሱን እንደፈለግሽ ማድረግ ትችላለች ስትል ጥግ ድረስ ተከራክራ የመጨረሻ ደረጃ ላይ እንግዲህ ማድረግ የሌለባት ነገር ላይ ስትደርስባት በስተቀር እንጂ ለናሆም ክፉ እናት እንዳልነበረች ተመልክተናል። ቢሆንም ግን ደግነትነቷን ደግሞ በዚህ በኩል ማራመድ አልነበረባትም ነበር። አቶ ላይኩን ልጁን ለማስተካከል ከመጠጥ ከሴቶች ካልባሌ ቦታ እንዳይውል በቆራጥነት በምርጥ አባትነት ገጽሶ ሊያሳድገው ሲፈልግ ደግሞ እሷ እንደፈለጋችሁ ሆኑ እያለች ዓለምን መዞር ትችላላችሁ እያለች ልጆቿን ገንዘብ እየሰጠች ብትንትን እንዲሉ እያደረገች ህይወታቸውን አሁን ላይ ላሉበት ደረጃ እንዲመሰቃቀል እያደረገችው ወይዘሮ ዝናሽ ነበረች። አሁን ላይ ግን ራሷን ነፃ ለማውጣት ስትል እንግዲህ ራሷን የማጥፋት ሙከራ በማድረግ ሁላቸውንም ማስፈራርታለች። ኤሚም የቻልኩትን ያህል ይህንን ቤተሰብ ለመታደግ አደርጋለሁ፣ የቻልኩትን ሁሉ አደርጋለሁ ስትል እናቷና አባቷ እንዳይላዩም ነገሮቹ የማይስተካከሉ ነገሮች ቢኖርም አቶ ላይኩን ተስፋ የቆረጠበትን ነገር እሷ ባታውቅም እንግዲህ አባቴን መታደጋለሁ ቤተሰባችንንም አስማማለሁ እያለች እየጣረች የትንሽ ትልቅ ትላንት እብድ የነበረች ዛሬ ላይ ወንድምሽ አይደለም የምትባልም እኔ ከሱ ሌላ ወንድም አላቅም ወንድሜ እሱ ብቻ ነው ስትል አልሆነም አይደለም የተባለውንም እንግዲህ እሷ ሙሉ ለሙሉ ተቀበለው ወንድሟም ምናልባት ይህን ነገር ሲሰማ እንዳይጎዳባት ይህ ነገር ሚስጥሩ እንዳይወጣ እሷ ማወቅ የፈለገችው ሌላ ነገር ቢሆንም ነገር ግን ያላሰበችውን ዱብዳ አዝና እናም ደግሞ ወንድሜ ብላ በፍቅር ተቀብለው ስትኖር እንደነበረው አሁንም ይቀጥላል ብላለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ